ጥናት ለመጀመር አስባችኋል ግን ደግሞ ሙዳችሁ አልመጣም ወይም ደግሞ የማጥናት ፍላጎታችሁ እስኪመጣ እየጠበቃችሁ ነው። ግን ማወቅ ያሉብን ነገሮች የማጥናት ፍላጎታችን የሚመጣው እኛ ስናመጣው እንጂ በራሱ አይደለም። በዚህ ቪዲዮ እንዴት የማጥናት ፍላጎታችንን ማምጣት እንደምንችል እናያለን። ወደ ቪዲዮ ቆይ ግን ሰብስክራይብ አድርጋችኋል? ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ካደረጋችሁም ደግሞ ላይክ በማድረግ ጀምሩት። እሺ ሳይኮሎጂ ምን ይላል መሰላችሁ? ሞቲቬሽን ሁለት አይነት ነው። አንደኛው ኢንትሪንሲክ ነው፣ ሁለተኛው ደግሞ ኤክስትሪንሲክ ነው። እንዴ ወዴት? በደንብ አድምጡኝ እንጂ እዚህ ጋር ይሄ ምን ይሰራል እያላችሁ ይሆናል። ግን እንዴት የማጥናት ፍላጎታችሁን ከመጠበቅ ይልቅ ማምጣት እንደምትችሉ ልነግራችሁ ነው። እሺ ወደ ነጥቤ ስመለስ ይሄ ኢንትሪንሲክ ሞቲቬሽን የምንለው አንድ ነገር ለራሳችን ወይንም ውስጣችን ያለ ነገር ስለሆነ የምናደርገው ሲሆን ኤክስትሪንሲክ ደግሞ ለሰው ብለን ወይንም የሆነ ውጫዊ ነገር ለማግኘት ብለን የምናደርገው ነው። ታዲያ ይህንን ከጥናት ጋር ምን አያያዘው አትሉኝም? ካላችሁኝ ለምሳሌ የምናጠናው ጥሩ ውጤት ለማምጣት ብቻ ነው ወይስ ወደፊት እንደምንጠቀምበት በማሰብ ነው? የትኛው ሞር ጥናት እንዲያነሳሳ እንዲሁም እንዳይሰለቸን የሚያደርግ ይመስላችኋል? ይህን እስቲ ለራሳችሁ መልሱ። ወደፊት በዚህ ነገር እጠቀማለሁ ብለን ካሰብን ያንን ነገር ፈልገን እናደርገዋለን፣ አይሰለቸንም። እንዴት? አንድ ሪል ላይፍ ኤግዛምፕል እንውሰድ። አንድ ዶክተር መሆን የሚፈልግ ተማሪና ኢንጂነር መሆን የሚፈልግ ተማሪ ቢኖር የትኛው ባዮሎጂ ለማጥናት የትኛው ደግሞ ፊዚክስ ለማጥናት ፍላጎት ቢኖር ይመስላችኋል? ግልጽ ነው አይደል? ዶክተር መሆን የሚፈልገው ባዮሎጂ፣ ኢንጂነር መሆን የሚፈልገው ደግሞ ፊዚክስ በደስታ ያነባል፣ ጥሩ ውጤትም ያገኛል። ለምን? የሆነ ነገር ወደፊት አገኛለሁ ወይም ውስጡ ያለው ስለሆነ ያ ሐኪም ፊዚክስ ለማንበብ ያን ያህል ፍላጎት አይኖረውም፣ ግን ማለፍ ስላለበት ብቻ ያነባዋል። ስለዚህ ታዲያ እኛ እያንዳንዱን ሳብጀክት ከወደፊት ፍላጎታችን ጋር ወይም ደግሞ ከምንፈልገው ነገር ጋር ብናስተሳስረው፣ ለምሳሌ ባዮሎጂ ማጠናው ስላለው ነገር ማወቅ ስለምፈልግ ነው ብለን ብናስብ፣ ፊዚክስ ደግሞ ተፈጥሮ ጋር ተያይዙ ዓለምን የሚገዙ ህጎችን ለማወቅ እንዳለ አሁን ዓለም ላይ ያሉት እንዳለ ቴክኖሎጂዎች ሁሉ ነገሮች አብዛኛው የተሰሩት በፊዚክስ ነው፣ እነዚህን ለማወቅ ነው ብለን ብቻ እያንዳንዷ ከፍላጎታችን ጋር ካያያዝና ለሰው ብለን ወይም ደግሞ ይህን ነገር ብለን ለማግኘት ሳይሆን ጥሩ ውጤት ለማምጣት ብቻ ከሆነ ጉድ ግሬድ ለማግኘት ስለሆነ ፈልገን ማናጠናው ፈተና ሲደርስ ብቻ ነው ልናነብ የምንችለው። ቤተሰብ ስለሆነ እስከሆነ ደግሞ ቤተሰብ ስላሉን ብቻ ያንን ነገር የምናደርገው ከሆነ ውስጣችን የሚሰማው የግዴታ ማድረግ ያለብን ተገፍተን የምናደርገው ነገር አድርጎ ስለሚያስበው ፍላጎት አይኖረን፣ ብቻ ማምጣት ስላለብን ነው እንጂ ፍላጎት ኖሮን ውጤታማ መሆን አንችልም። ለምሳሌ ማትስን ሳብጀክት ደግሞ እንመልከት። አሁን ጌም ስትጫወቱ እንዴት ነው? አይሰለቸንም አይደለ? ስለዚህ ማትስን ደግሞ እንደ ጌም አድርገን ብናስበው ደግሞ ማትስንም ልክ እንደዛው ማየት እንችላለን። ለምሳሌ የማትስ ፎርሙላዎችን ልክ ጌሙ ላይ ያሉት ህጎች፣ አንድ ጌም ላይ ያለ ህግ አለ አይደለ? ልክ ፎርሙላዎችን እንደ ህግ አድርገን ብንይዝ፣ ከዛ እዛ ላይ መስራት ያለብንን ሶልቭ ማድረግ ያሉብንን ጥያቄዎች ደግሞ እንደ ጌሙ ጨዋታ አድርገን ብናስብና መጀመሪያ ከቀላሉ ሌቭል እንደምንጀምር ሁሉ ጌም ላይ ማትሳችንን የማት ጥያቄዎች ላይም ደግሞ ኢዚ ጥያቄዎችን ጀምረና ወይም ቀላል ከሆኑ ጥያቄዎች ጀምረን ከዛ እያደግን ሃርድ ወደ ሆኑ ጥያቄዎች እንደምንሄድ ሁሉ ጌም ላይም ደግሞ ላይክ እንደዛው ስለሆነ ያንን ልክ እንደ ጌም ሌቭል አድርጋችሁ ብታስቡት እንደ ጨዋታ ወይም እንደ ጌም አድርገን ብናስበው በእርግጠኝነት ማትስን በፍላጎት እናነባለን። እዚህ ጋር ልላችሁ የፈለኩት አሁን አንድ ሐኪም መሆን የሚፈልግ ተማሪ ካለ ባዮሎጂ ኢንትረስትድ ሆኖ የሚያጠና ከሆነ ነገር ግን ሌሎች ሳብጀክቶችንም የግድ ጥሩ ውጤት ማምጣት አለበት አይደል? የፈለገበት ህልሙ ላይ ለመድረስ ባዮሎጂ ብቻ ጥሩ ውጤት ስላመጣ ያ ህልሙ ላይ መድረስ አይችልም። ስለዚህ ያ ህልሙ ላይ ለመድረስ ደግሞ እነዚህን ፊዚክስ፣ ኬሚስትሪ፣ ማትስ የመሳሰሉ ሌሎች ሳብጀክቶችን ደግሞ ከህልሙ ጋር ማገናኘት አለበት። ፊዚክስን የሆነ ሪዝን ሊሰጠው ይገባል። ከሱ ህክምና ሙያ ጋር የሚያገናኘውን ነገር ያገናኘዋልም። ኬሚስትሪንም
ማትስን እንደዚህ ለራሱ ምን መስጠት አለበት ማለት ነው ከሚፈልገው ነገር ጋር እያያዘ ከሰጠው ማድረግ ከሚያስደስታችሁ ነገር ጋር ከነሱ ጋር እያደረጋችሁ እያያዛችሁት ከሄዳችሁ ምንም ሞቲቬሽን እስክትሆን አትጠብቁም። በቃ ደስ ብላችሁ ፈልጋችሁ ታደርጉታላችሁ። አንድ ጌም ለመጫወት ሞቲቬት እስክትሆኑ እንደማትጠብቁት ሁሉ ማትስንም ደግሞ ለማጥናት ሞቲቬት መሆን አይጠበቅባችሁም ማለት ነው። እንደ ጌም አይምሯችሁ እንትን ስለሚያደርገው እናንተም እንደ ጌም አስባችሁት በቀላሉ መጫወት ትችላላችሁ። ስለዚህ እዚህ ጋር ነጥቤ ያለው ጥናት በቀላሉ ማጥናት እንድትፈልጉ ወይም ደግሞ ሞቲቬት እስክትሆኑ መጠበቅ ሳይሆን ያለባችሁ እራሳችሁ ከምትፈልጉት ነገር ጋር ያንን ሳብጀክት የምታጠኑት ነገር ከምትፈልጉት ነገር ጋር ከሚያስደስታችሁ ነገር ጋር እያያያዛችሁ ከሄዳችሁ አይምሯችሁ ያንን ስለሚለምደው የግድ ሞቲቬትድ እስክትሆኑ መጠበቅ አይገባም ማለት ነው። ነገር ግን ሁሌም ሞቲቬት እስክትሆኑ የምጠብቁ ከሆነ መቼም አትጀምሩትም። ምክንያቱም ሞቲቬሽን የሆነ ደስ ይለን ሊመጣ የሚችል ብቻ ጊዜያዊ ነው፣ የሚቆይ ነገር አይደለም፣ ወይም ሁሌም ሊኖር የሚችል ነገር አይደለም። ጥናት ደግሞ ጥሩ ውጤት ለማምጣት የግድ ማጥናት እንዳለብን ይታወቃል። ስለዚህ ማጥናት የምትፈልጉትን ነገር ደስ ከሚያሰኛችሁ ነገር ጋር ብታያይዙት በቀላሉ ያንን ነገር መረዳት ትችላላችሁ ማለት ነው። እሺ የኢትዮ ህዳሴ ዩቲዩብ ቻናል ቤተሰቦች እንግዲህ ቤተሰብ ያልሆነም ካለ ሰብስክራይብ በማድረግ ቤተሰብ ይሁን። ከወደዳችሁትም ከተጠቀማችሁበትም ላይክ አድርጉት። እንዲሁም ግር ያላችሁ ነገር በኮሜንት ሴክሽን አሳውቁኝ። አመሰግናለሁ።